Sakatera, sakmeda. Yeah, make one. Yoni. ኮሜዲን ደግሞ በድምጽ በማስመሰልና ሆኖ በመተወን የሚያሳየን ኮሜዲያን አለ። ይህንን ደግሞ በትምህርት የዩኒቨርሲቲ ተማሪ ነው። ዘንድሮ ይሁን የሚቀጥለው ዓመት የሚመረቅ ነው። ኮሜዲያን ናሆም ነው የሚመጣው። ኮሜዲያን ናሆም ደረጀን አመስግኑልኝ። አንድ ላይ ከፍስ ምመናን ወብራንስ ምመናን በመጀመሪያ ማን ነው ከልስ ጀመር ማን ነው ያጋጠመን ተግዳሮት በጣም ብዙ ነው። ተናጋሪ ብዙ ነው፣ ተሳዳቢ ብዙ ነው። የትየለለ ነው። እኛ የምንሻው መሳቅን ብቻ ነው። ምመናን የታል ምመናን ሲያዘው አዲስ አበባ ዝግጁ ናችሁ ወይ? ቢጠፍት ግጥመልን ልክ እንደ ቅልጥም የማስታወቂያ ስራ ሳቅ ሜዳ ደስ ይላል። በዚህ ልክ ሰፊ ህዝብ ፊት ስቆም እኔ የመጀመሪያዬ ነው። በጣም ታምራላችሁ። አንዴ ለራሳችሁ ሞራል ስጡልኝ። ችግር አለብኝ እንዲሁ ሳይ ቶሎ የአይን ፍቅር ይይዘኛልና አንድ ጊዜ ተመኝቼ ጸለይኩ ብዙ ነገር። እንደው ምን አለ አምላኬ ስጠኝ እስኪ ጠንካራ ሴት አለች ሰርታ የምታሰራ ምናምን እያልኩኝ አይጣለሁ መቼም የአይን ፍቅር ፓርኪንግ የምትሰራ ሴት ላይ ጣለኝ ማለት ነው። እና ሁሉ ጊዜ ፓርኪንግ የምትሰራበት ቦታ ሄጄ የምትላቸው ቃላት በቃ ሁሉ ነገርን ያቆመዋል። በቃ እስቲ ቀስ አዙረው መልስ ቀስ እሱ ጋር አይደለም ከፍ አድርገው እስቲ መለስ አድርገው አይደለም ደግሞ መልሰው ግባ እዛ ጋር ቀስ እስቲ አዙሮና አስገባው ቀስ። ትልቁ የትዳር መናጋት ችግር ምን እንደሆነ ታውቃላችሁ? ውጭ ላይ ያለን ስራን ሰብስበን ወደ ቤት እንወስዳለን እና ከሷ ጋርም ዴት ጀመርን ምናምን። ከዛ ቤት እንደገባንም መኝታ ቤት ውስጥ ስራዋን ይዛ ትመጣለች። አልተወችውም። ቀስ እሱ ጋር መልሰው ቀስ አዝሮ ነው በግራ በኩል አንተ መኪና ሽንጣማ አይደለም የዘጋባህል ቀስ ምናምን። ተጨቃጨቅን ብዙ ሰው አንቺ በቃ ሁሉ ጊዜ የስራ ነገርሽን ቤት አታምጪ ምናምን ብዬ ጥዬ ወጣው ቤቱ። ከዛ እሷም 3 ቀን ምናምን ስራ ቀረች። አለቆቿ ተቆጡ። በሷ ቦታ ሰው ተኩ ማለት ነው። እና እዛ ፓርኪንግ ቦታ ናፍቃኝ ድጋሚ ሲሄድ ወንድ ተቀጥሯል። እሱ በፊት ማውቀውን ነገር እሱ ሲለው ደበረኝ። ቀስ እሱ ጋር አንተ ቀስ ምናምን የተወገዘ ጉዳይ አይደለም። አምላኬ ግድ የለህም ጸሎቴን ስማ ምኞቴን ተቀበል እያልኩ አሁንም በጣም እጸልያለሁ አጠንክሬና። ተከራይቼ የምኖርበት ቤት እኩለ ሌሊት ላይ ይመስለኛል እንዲህ እየጸለይኩኝ ድንገት ነው እንደ 300 ስፓርታ በሩ ወርጋ የሆነ የሴት እግር ነው ከፍቶ የገባው። ሰው ጸሎት የተሰማ ብዬ ቀና ስል አገልግል ዴሊቨሪ ያዘች ቀጭን ሴት ናት ገባች። ሰላም ጤና ይስጥልኝ ክቡራትና ክቡራን መላ ኢትዮጵያውያኖች በሙሉ ይሄን አገልግል ወዴት ነው ይዘሽ የምትሄጂው እንዳላችሁ ምን የመሰለ ወጣት ጠብሻለሁ መሰላችሁ። እዩት እስቲ ጥቁር አዝሙድ የመሰለ የነቂጠ ዘንባጣ ትንሽ በእድሜ መበላለጥ አለና ብዙ ነገሮችን ቴከር እንዳደረግ ገንዘብ ምናምን አፎርድ ታደርገኛለች። እኔ ደግሞ እሱን አልፈለኩም። በቃ አብሬ ሰርቼ መለወጥ ነው የፈለኩት። እስኪ ዝም ብለህ ይሄን የዶሮ አይን የመሰለ ጠላ ልካ ነው መሰለኝ የዶሮ አይን የመሰለ ጠላህን ጠጣ ምናምን ትለኛለች። ልክ ስትወጣ አከራዬ ጆሮአቸውን ለጥፎ ይሰማሉና በእድሜ ማች ያደርጋሉ። ስዊቲ ሃኒ ማረ ይላል። መጣጣም የለም። በጣም ተከፋው። ሰው እኔ የምፈልገው ለካ ጸሎቴን አሪፍ አድርጌ አላደረስኩም አለ። ፈርጠም ያለች ጠንከር ያለች ሴት ነው የፈለኩት። እና የሆነ ባር ገብቼ በብስጭት እየጨበስኩ ዲጂዋ ወደ እኔ ትኩር ብላ ታያለች። በግራ በቀኝ ተላሽታለች። እኔ እሷን ሳይ ራሱ ወገኔ ያረሪ ልጅ ምንድነው ያስከፋ ምናምን ኧረ አይደለም ልጅዋን ሴቶች ሁሉ ፊታቸውን ያዘሩብኛል። ቡም 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 ቡም
እኔ ያለው ለአባቴ ለምን ትከፋለህ ምናምን። የሚገርማችሁ ወስዳ ለጓደኞቿ ምናምን ስታስተዋውቀኝ የሆነ ፕሮሞተሬ ነው የምትመስለው። መተናል እንግዲህ ወዝ ኤምሲ ዲጄ ፕሮዲውሰር ነኝ። ኮሜዲያን ናሆም አለ ፍቅረኛዬ ነው። እኔ ቱዚስ ኤክስትሪም ቀሚስ እስክለብስ ድረስ ያሳቀኝ ሰው የለም ማለት ነው። አዳ ግድ የለሽም ተረጂ። እኔ ተራዶ ነኝ እንዴ አንተን የምረዳም። እና ሀሳቧ ደግሞ ማግባት አይደለም መውለድ ነው። አሰብኩት ከእሷ ጋር ልጅ ሲኖረን ልጅ ይወለዳል። ከዛ ደግሞ ልጅ ማጥፋቱ አይቀርም እና ዲጄ እናት ልጇን ስትቀጣ አስባችኋል? ጭኖ ስር ገብታ ይለመድሃል ይለመድሃል ዝም በል አይነ ይትፋሰብ ይለው ኧረ እባክሽ ግድ አይን አባት ይትፈዳ አይሆንም። ትልቁ ስጋቴ ምን የድሪል ጀነሬሽን ነገ አድጎ ስራ ይዛል አይደለም ሀገር ይረከባል። ለምሳሌ ዶክተር ይሆናል። አስብ በዚህ ድሪል ጦዞ በዚህ ደግሞ ዶክተር ሆኖ አንተ ታመህ ስትገባ እንዲህ ብሎ ነው የሚጠብቅ ገና አንተ በእግዚአብሔር እጅ ተይዘሃል ከሆነ ማነህ እዚህ ጋር መረምርሃለሁ ተረጋጋ እስቲ ማን ጋር ሰውነትን ደጋጋ እወጋሃለሁ መርፌ በቃ ምናምን ያገኙትን አግበስብሶ በልተው ያቃስታሉ እኔ ጋር መጥተው ሌላ ህመም ነው የሚለቀቅብህ። ከዛ መድኃኒት ይጽፍልሃል መቼም ተፈርዶብን መድኃኒት ተጽፎልህ ይሰጡሃል ምናምን ወስደህ ፋርማሲ ስትገባ እዛም ፋርማሲስቷ ሴት ልትሆን ትችላለች። እሷም የዚህ ቲኔጀሮች አባል ናት። አይታው ምንህ ነው ያመመ ማኒጋ በቀን 3 ዋጠው ማኒጋ አንድ ግስኪ ትንሽ ተረጋጋን እንደ ሽሮፕ ነው የታዘዘኩ 5 ሚሊ ሊትር አርገው ማኒጋ። ከዚህ ትውልድ ጋር መግባባት ያስቸግራል። ቲኔጀር አየው እኩዮቼን አየው ከፍ ያሉትን አየው ማስላረግ አልቻልኩም። ሰው ባለፈው አፍሪካ ህብረት ላይ ኮሜዲያኖች የተወሰነን ተመረጠንና የደቡብ አፍሪካ ልኡክን እንድንቀበል ተደረገ እና ጥሩ ጥሩ ሴቶች አላቸው ልኡኮች ውስጥ ከዛ ውስጥ ማስመጥ ስላለብን ነው ተብሎ እነሱ ደግሞ የነጻነት ታጋይ መንፈስ ያላቸውን ይወዳሉ ተባለ። ኢነርጂ ምናምን ግን እንግዶችን እና በቃ ይሄን ፓሮዲ ሰርቼ ገባውላታ ዲጄ እጃችሁንስ ውቢት የአፍሪካ ማበት እስቲው ይሄን መሰለ ሰውነት ውቢት የአፍሪካ ማበት እስቲው ይሄን መሰለ ሰውነት እስቲው ከግራ በቀኝ የአጭር ርዝመት የደረት ስፋት ውቢት ይላል የአፍሪካ ማበት እስኪው ይሄን መሰለ ውበት ውበት የአፍሪካ ማበት እስቲው ይሄን መሰለ ውበት እስቲው ከግራ በቀኝ የአጭር ርዝመት የደረቴን ስፋት ማነው እድለኛ እኔን የሚወስድ አንደኛ ማነው እድለኛ እኔን የሚወስድ አንደኛ ውቢት ደሬ ማዲባ ተቀበሉት የኮሜዲያኖች ማንድ ላይ ደሬ ልክ ከኔ ጋር ለሰደር ውቢት የአፍሪካን ውበት ደሬ ማዲባ ውቢት አለ ውቢት የአፍሪካ ማበት እስዩ ይሄን መሰለ ሰውነት ውቢት ይላል ሌሎቻችሁ የአፍሪካ ማበት እስዩ